ለምሳሌ ጥሩ ውጤት ቢመጣልኝ ምንድነው የማደርገው? ዩኒቨርሲቲ ሄዳለሁ ወይስ ምንድነው የማደርገው? ጥሩ ውጤትም ሳይመጣ ቢቀር የዚያ ዘመን 12 ስራ ያስይዛል እና እንደ ዛሬ ዘመን አይደል? ወይስ ስራ ይዛለሁ በውስጤ ሳይታወቀኝ ያደገ የመጣ የአገልግሎት ሸክምም ነበርና በዚህ ዓመት ጌታ ለአገልግሎቱ ይፈልገኛል ወይስ እንዴት ነው የሚልም ነገር አለ ጥያቄ። እና በእውነቱ መንታ መንገድ እንዳልል ነገሩ 3 ነው፣ ከሁለትም በላይ ነው። የጌታን ፈቃድ ማወቅ ፈለኩ። በጣም እየከበደ እያደገ የመጣ ነገር ነው ይሄ የአገልግሎት ነገር በውስጤ። እና አንዳንድ ቅዱሳን ደግሞ ጌታ ለአገልግሎት እንደሚፈልገኝ አስበው ምኞታቸውን ይሁን እግዚአብሔር አሳይቷቸው ይሁን ብቻ የሆነ ሚሉት ነገር ነበራቸው። መጸለይ ነበረብኝ። ምን እንዳደርግ ይፈልጋል ጌታ ከዚህ በኋላ? በጣም ጊዜ ሰጥቼ በጣም አጥብቄ መጸለይ ነበረብኝ። በጣም ወሳኝ የሆነ ጉዳይ ስለሆነ ከዚህ በኋላ የማደርገው ነገር መስሎኝ እንዳልስት በጣም መጸለይ ነበረብኝ። ቀጥሎ ያለው መንገድ ዩኒቨርሲቲ መስሎኝ፣ ቀጥሎ ያለው መንገድ እንጀራ መብያ ስራ፣ ቀጥሎ ያለው መንገድ ደግሞ በሙሉ ጊዜ የቤተ ክርስቲያን አገልግሎት ማከናወን መስሎኝ እንዳልስት መጸለይ ነበረብኝና ስጸልይ አዲስ ደብተር ገዝቼ በባዶ ገጽ ላይ ይችን ጥቅስ ጽፌ እግዚአብሔር አምላክ የሚናገረውን እሰማለሁ የምትለዋን ቃል በትልልቁ ጽፌ ምንም ነገር ይበለኝ ምንም እሰማለሁ በሚል ጸሎት ጀመርኩላችኋለሁ። በባዶ ገጽ ላይ ነው የጻፍኩት። ቀጥሎ ባለው የሚለኝ ነገር ከመጣ ልጽፍበት ነው ላሰፍርበት ነው። በዚያ ወቅት ጌታ ተናገረኝ የሚሉ ሰዎችን 1 2 3 ሰዎችን ሰምቻለሁ። እግዚአብሔር ተናግሮኝ ጠርቶኝ ለአገልግሎት ወጣሁ የሚሉ ሰዎችን ሰምቼ ስለነበረ እንዴት እንዳናገራቸው ስለማላቅ እስቲ የሚናገር ከሆነ እኔንም ይናገረኝ በሚል ነው ጸሎት ውስጥ የገባሁት። አንድ ቀን አለፈ፣ ድምጽ የለም። አደርኩ። ሁለተኛ ቀን ሆነ፣ ድምጽ የለም። በጣም ነው የምጠብቀው፣ ድምጽ እጠብቃለሁ። ከሰው የሚወጣ አይነት ድምጽ ማለት ነው። ጆሮዬ የለመደውን አይነት
ኦዲብል የሆነ ነው የሚባለው እና እንደሱ አይነት እየጠበቅኩኝ 3 ቀን ሆነ ድምጽ የለም። 4 ቀን ሆነ ድምጽ የለም። ጸሎቱን አላቋረጥኩም። 5 ቀን ሆነ ድምጽ የለም። እና ከዚህ በኋላ ለምን ቀጥላለሁ በሚል አቆምኩ። ማለት ምን ማለት ነው? እግዚአብሔር ምንም አላለም። እግዚአብሔር ዝምም ይላል እና በእነዚህ ቀናት ውስጥ አልተናገረም። አጠናቀቅኩና ከሰዓት በኋላ በጸሎት ቤታችን ፕሮግራም ነበረ። ወደዚያ ገባሁ። የዕለቱ ቃል አቅራቢ አንድ ወንድም ነበር። ወደ ጌታ ሄዷል። ምን እያለ ይሰብካል? ልጄ ሆይ ትሰሚያለሽን? እየደጋገመ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌሎች እርሻ አትሂጂ፣ ገረዶችን ተጠጊ በሚለው ቃል ይናገራል። እየደጋገመ ትሰሚያለሽን አለ። በሴት ጾታ መጣ እንጂ መልእክቱ ለሩት የተባለ ነው። ታውቃላችሁ መጽሐፍ ቅዱስን ያነበባችሁና እኔ ደግሞ የጻፍኩት እሰማለሁ ብዬ ነው። እና ትሰሚያለሽን የሚለውን ትሰማለህን ወደሚለው እያዞርኩ ለመስማት ሞከርኩ የዕለቱን ስብከት። ያን ጊዜ የመጽሐፍ ቅዱስ ትምህርት ቤት አልገባው። የጌታ ቃል እንዴት እንደሚተረጎም አልተማርኩም። በአብዛኛው እንደወረደ ነው። እንደ ብዙዎቹ ሲቀበል የነበርኩት መተርጎም ያለበትን ነው አሁንም ቢሆን የምንተረጉመው እንጂ የጌታ ቃል በአብዛኛው ግልጽ ነው። ለማንኛውም እዚያ ውስጥ ብዙ አንሄድም። አሁን እግዚአብሔር መናገሩ ነው ወይስ እንደው ዝም ብሎ የተገጣጠመ ነገር ነው የሚል ጥያቄም ስለነበረኝ በቃ ጌታ ተናገረኝ እንግዲህ ብዬ ወደ አገልግሎት ማሳ እግሬን አላነሳውም፣ አላቀናውም። ምን አደረኩኝ? በዚህ ምትክ ስራ ፍለጋ ወጣሁ። የማትሪክ ውጤቱ በሚጠበቀው መልክ መጣም አልመጣም 1 ዓመት ብሰራና የኪስ ገንዘብ ብይዝ አይከፋም በሚል እና ስራ ፍለጋ ወጣሁ። ስራ ፍለጋ ከመውጣቴ በፊት ከገጠር አባቴ ወላጅ አባቴ መጥቶ ነበር። ገበሬ ማህበር ውስጥ ስራ ተገኝቷል። ስራ ተገኝቷልና እንድትወዳደር የሚል መልእክት ይዞ ነበር የመጣውና ውድድሩ የሚካሄደው ፈተና የሚሰጠው ዲላ ስለነበረ ወደ ዲላ ሄድኩ።
ዲላ ከደረስን በኋላ እንደኔው ሊወዳደሩ ከመጡት ጋር ቀኑን እላይታች ስንልዋል ፈተና መስጫ ቦታው አንዴ እዚህኛው መስሪያ ቤት ነው አንዴ እዚያኛው ነው ሲሉ ስንንከራተት ውለን ወደ ማታ ላይ አይ ፈተናው ይርጋለም ላይ ነው የሚሰጠው የሚል ነገር ተነገረንና ወደ ይርጋለም መጣው። በማግስቱ ይርጋለም ከተማ ወጥቼ መስሪያ ቤቶች ያሉበት ቦታ ሁሉ ሳስስ ዲላ ትናንት ከኔ ጋር የነበሩ ተወዳዳሪዎች ምን እንደዋጣቸው አጣሁ የት እንደገቡ እና ግራ ገባኝ። ጸልዬ ነው ወደ ዲላ ሄድኩት። ጌታ ሆይ አንተ ያልወደድከው ነገር ያልፈቀድከው ነገር በህይወቴ እንዲመጣ አልፈልግም። እኔ አሁን ስራ ፈልጋለሁ፣ መስራት አለብኝ። ስለዚህ ወደ ተባለው ቦታ ለውድድር እሄዳለሁ። አንተ ከሌለህበት መንገዴ ላይ ቁም ብዬ ጸልያለሁ እና መንገዴ ላይ የቆመ መሰለኝ። ይርጋለም ላይ ስንደርስ አጠፋቸው እነዛ ትናንት ከኔ ጋር የነበሩትን። የሚነግረኝንም አላገኘውም ወደዚህ ሄደዋል የሚል። አዲስ አበባ ላይ አገልግሎት ነበረኝ። ወደ አገልግሎቱ ሄድኩኝ አዲስ አበባ። ስመለስ ፈተናው አለታ ወንዶ ላይ ነበር የተሰጠው እንደሰማሁት። ይሄ ማለት ግን ምን ማለት ነው? ወደ ሙሉ ጊዜ አገልግሎት ግባ ማለት ነው? አይ ይሄ ስራ አይሆንህም ማለቱ ነው እንጂ። አሁንም ስራ ፍለጋውን ቀጠልኩ። ናዝሬት ባይብል አካዴሚ ኮንፈረንሶች ይካሄዱ ነበር በተለይ የመሪዎች እና እዚያ ላይ ካላገለገልክ ተብዬ ሄጃለሁ። እዚያ ጋር ያገለገልኩ እያለሁ አንድ ሰው እጄን ይዞ ወደ ጥግ ወሰደኝና ቁጭ አድርጎኝ ጌታ የተናገረህ ነገር የለም እንዴ አለኝ። በመልክ ነው የማውቀው ሰውየው። የመጣው ከጅማ ነው፣ እኔ የመጣሁት ከይርጋለም ነው። የተገናኘነው ናዝሬት ባይብል አካዴሚ። ጌታ የተናገረህ ነገር የለም አለኝ። ስለምን አልኩት። በሙሉ ጊዜ ስለማገልገል አለኝ። አይ አልተናገረኝም አልኩት። ልጄ ትሰሚያለሽ የሚለውን እኔ ሙሉ በሙሉ አላስገባሁትም ወደ ውስጥ። መሳሳት አልፈልግማ መስሎኝ፣ ግን ብጸልይ ጥሩ ይመስለኛል አለኝ። ጸልያለሁ እኮ ፈቃዱን ለማወቅ እኮ ጸልያለሁ። አላወቀም፣ ግን ብጸልይ ጥሩ ነው አለ። ጌታ ለአገልግሎቱ የሚፈልግህ ይመስለኛል ብሎ ምንም አላልኩትም። እና በዚህ መካከል አሁንም ወደ ጌታ ሄደዋል። አንድ ሰው ከወደ ጅማ መስመር የመጡ ምናልባት የምታውቋቸው ትኖሩ ይሆናል። አቶ ገዛኸኝ ይባላል። እሳቸው እንደዚሁ ፈልጋለሁ አሉኝና አሁንም ወደ ጥግ ይዘውኝ ሄዱ። እዚያው ነው እዚያው ባይብል አካዴሚ ነው ይዘውኝ ሄዱና ተስፍዬ ስራ አትፈልግም አሉኝ። እፈልጋለሁ አልኩኝ። እኛ ጋር ለምን አትመጣም ታዲያ ጅማ አሉኝ። ምን አለ አልኩኝ። የማስተማር ስራ ይኖራል፣ መምህር እንፈልጋለን፣ እኛ ትምህርት ቤት አለን አሉ። እመጣለሁ አልኩኝ።
እዛ የምመጣበትን መንገድ ሁኔታውን ሁሉ ገልጸውልኝ የምመጣበትንም ጊዜ እንደዚሁ ተቀጣጥረን ተለያየን። ተነስቼ ጓዜን ጠቅልዬ ሄድኩ። ወዴት? ወደ ጅማ። ምን ለመሆን? መምህር፣ የቀለም ትምህርት ላስተምር ማለት ነው። ሄድኩ። ከመሄዴ በፊት ቅዱሳንን መሰናበት ነበረብኝና በየግላቸው ያገኘው ጌታ ስራ ስላዘጋጀልኝ ጅማ መሄዴ ነው። እያልኩኝ ስነግራቸው የምነግራቸው ሁሉ ፊታቸው ይለወጥብኛል። አንዳንዱም አልቅሷል። አንድ 3 ሰው እንባ አውጥቶ አልቅሷል። አንዱም ያለቀሰው ልጄ ወይ ተሰሚያለሽኝ ብሎ የሰበከው ሰውዬ ነው። ሌላው ደግሞ በኳይር አብረንም እናገለግል ነው። ሌላው እንደዚሁ አንድ አገልግሎት ያለማመደን ወንጌላዊ አለ እዚያ ከተማ እና ስነግራቸው ያለቅሳሉ። ምንድነው? እዚህ ከተማ የገባሁት ለትምህርት ነው። ትምህርቴን ጨረስኩ። ትምህርት የጨረሰ ሁሉ እየሄደ ነው ተሰናብቶ። እኔ ላይ ምን ልዩ ነገር አለ? ምንድነው የሚያስለቅሳቸው? እያልኩኝ ምንም ማድረግ ስለማልችል ሄድኩኝ ትቻቸው። በቦታዬ ከደረስኩ በኋላ ሻንጣዬን ስከፍት የሆነ ሰው መጽሐፍ ቅዱስ ደብቆ ልብሶቼ ውስጥ ሸጉጧል። አዲስ መጽሐፍ ቅዱስ ጓደኛዬ ነው። ከፍቼ ሳነብ የመጀመሪያው ገጽ ላይ የተጻፈ ነገር አለ። ለታየኝም ራእይ እምቢ አላልኩም የሚል ጥቅስ ጽፎ አስቀምጧል። ምን ማለት ነው? እምቢ ብለህ መሄድህ ነው ነገሩ። እግዚአብሔር እየፈለገ አንተ እምቢ ብለህ እየሄድክ ነው ማለቱ እንደሆነ ገባኝ። አሁንም ምንም አላልኩም፣ ማስተማሪያን ቀጠልኩ። ይረዝማል ታሪኩ እና በመጨረሻ ግን ተሸንፌ ተመለስኩ።